እንግዲህ አላህ ከበለ እዚህ ደርሰናል። እዚህ ጋር እኮ ባለንበት የሚባል ዝክር አለ። ያ ምንድነው? እዚህ ጋር ይዘን ሱብሃነ ረቢል አዚም ሱብሃነ ረቢል አዚም ሱብሃነ ረቢል አዚም እንላለን 3 ጊዜ። ወይም ሌላም ይባላል ሱብሃነ ረቢል አዚም ወቢሐምዲሂ ወይም ሱብሑን ቅዱስ ረቡል መላእክት ወሩህ ሌሎችም አሉ። እነዛን የተማርናቸው ስንሄድ እንላቸዋለን። እንግዲህ አንድ አይነቶቹ ሁሉም በአንድ ይባላሉ ማለት አይደለም። አንድ ቀን አንዱን ካል ሌላ ቀን ሌላውን ሌላ ቀን ሌላውን እያልን ነው የምንሄደው። ይህን ካልን በኋላ አሁንም ሰሚዐ አላሁ ሊመን ሐሚዳህ ብለን ቀጥ ብለን እንቆማለን። ስንቆም እጃችን እያነሳን ሰሚዐ አላሁ ሊመን ሐሚዳህ እለን እጃችን ነሳል። አሁንም እስከዚህ ደርሳል። ከዛ በኋላ ሰሚዐ አላሁ ሊመን ሐሚዳህ ካልን በኋላ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወይርዳህ የሚለውን እናለን። ሌላም ይባላል። ይህ ግን አጠር ያለው ነው። ይሄ እናለን። ከሩኩዕ ተነስተን ይሄ ሩኩዕ ይባላል መውረዱ። ሰሚዐ አላሁ ሊመን ሐሚዳህ ስንል ከኢማም ጋር በጀማዓ ምን ሰግድ ከሆነና ኢማሙ ሰሚዐ አላሁ ሊመን ሐሚዳህ ብሎ ሲል እኛ ምንለው ረበና ወለከል ሐምድ ከሚለው ጀምረን ነው የምንለው ማለት ነው። እንግዲህ አሁን ከቆምን በኋላ የሚባለውን ካልን በኋላ ስንል አሁን ይሄ ዱዓውን ስናደርግ እጃችን የት ይኖራል? አንዴ ተነሳ። ከዛ በኋላ እዚህ አይቀርም። ወዴት ይሆናል? ተመልሶ ወደ ነበረበት ይመለሳል። ረሱል ሰለላሁ ዐለይሂ ወሰለም ቁመና ላይ እስካሉ ድረስ እጆቻቸው ደረቶቻቸው ላይ ነበር የሚሆኑት የሚል ዘገባ ስላለ አሁንም በአሁኑ ሰዓት እዚህ ጋር እናኖራለን። አሁን በኋላ ደግሞ ይሄ ኢዕትዳል ይባላል ስሙ። ከዚህ በኋላ ወደሚቀጥለው ስቴፕ ስንሄድ አሁንም አላሁ አክበር ብለን እንልና ወደ ሱጁድ ነው የምንወርደው። ወደ ሱጁድ ስንወርድ አወራረዳችን ቀጥ ብለን ቆመን ነበር። ስንወርድ ጎንበስ እንላለን። ጉልበታችን አብሮ ጎንበስ ይላል። ከዛ ጉልበት መሬት እናስነካለን። ከዛ እጃችን እናስነካና ከዛ ፊታችንን መሬት እናስነካለን። አሁን እዚህ ስጁድ ላይ ስንሆን ማለት ነው 7 አካላቶቻችን መሬት መንካት አለባቸው። እነዚህ 7 አካላቶቻችን አንደኛው ፊታችን ነው። ሁለተኛው ይሄ መዳፍ እጅ ነው። ሶስተኛው ይሄ የግራ እጅ መዳፍ እጅ ነው። አራተኛው ጉልበት የቀኝ ጉልበት፣ አምስተኛው የግራ ጉልበት ነው። ስድስተኛው የቀኝ እግር ጣቶቻችን፣ ሰባተኛው የግራ እግር ጣቶቻችን ናቸው። እነዚህ አካላቶቻችን መሬት መንካት አለባቸው። ፊታችን ሲባል ግንባራችንና አፍንጫችን መሬትን መንካት አለበት። ይኸው እንደዚህ እንወርዳለን ማለት ነው። አሁንም ካሜራ አቅርቦ ሊያሳያችሁ ይችላል። ስንወርድ እነዚህ 2 ጉልበቶቻችን ከወገባችን ራቅ ማለት አለባቸው። አሁንም ሆዳችንና ታፋችን መገናኘት የለበትም። ይሄም ታፋችን ሆዳችን ከታፋችን መራቅ አለበት። ይሄም ከዚህ እንዲህ መራቅ አለበት ነው። እንዲህ እንወርዳለን። ይሄው እንደዚህ ወረድን ማለት ነው። ይሄ ጣቶቻችን ወደፊት ይሄ መሄድ የለበትም። ቢቻል ወይም ጆሮአችን አቅጣጫ ማድረግ ይቻላል፣ ወይም ከትከሻችን ጋር ትይዩ እንዲሆንም ማድረግ ይቻላል። እና ይሄ ጣት እንደዚህ አይተኛም፣ እጅ እንዲህ አይተኛም። ምንም እንኳን ሰው ግፊ ቢኖር በጀማዓ ምን ሰግድ ከሆነ ይሄ እጃችን እንዲመዘርጋት ላይመቸን ይችላል። ወደ ውስጥ እናስገባዋለን። ግን ከጉልበታችን እንዲያናደርግ መሬት ማናስነካውም። ክንዶቻችን መሬትን መንካት የለባቸውም። እንዲሁም ደግሞ ሆዳችንና ታፋችን መጣበቅም የለበትም። ወጣ አድርገን እንዲህ ብለን ከፈት ማለት አለበት ነው። አሁን ይሄ ሱጁድ ወረድን ማለት ነው። እዚህ ጋር ሆነን ደግሞ ምንለው ዝክር አለ። ያም ዝክር ሱብሃነ ረቢየል አዕላ ይህም አለ። ሌላም ሱብሃነ ረቢየል አዕላ ወቢሐምዲሂ እንላለን። እዚህ ጋር ሱጁድ ላይ ያለን ሌሎችም ዱዓ ማድረግም ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ ላይ ሆናችሁ የምታደርጉትን ዱዓ አላህ መቀበሉ አይቀሬ ነው ስላሉ ዱዓ ማለት ጸሎት ማለት አላህ መለመን እንዲህ አድርግልኝ ምን ፈልጉን ጉዳያችንን ለአላህ መንገር የምንችልበትም ቦታ ነው። ግን የሚያሰግደን ኢማም ካለ ኢማሙ ወደሚቀጥለው ስቴፕ ሲነሳ
አብሮ የመነሳት ግዴታ አለብን። ዱዓይን አልጨረስኩኝም ብለን እዛው መቅረት የለብንም። ለብቻችን ስንሆን ግን ረጅም ጊዜ እዛ ላይ መቆየትም እንችላለን። ከዛ አሁን ስጁድ ወረድን እንነሳለን፣ አላሁ አክበር እንላለን፣ ቁጭ እንላለን። አሁን አንድ ስጁድ ወረድ ነው። ካሁን በኋላ ሌላ ስጁድ መውረድ ይጠበቅብናል። እንዲህ ቁጭ ስንል የእግራችንን አቀማመጥ ግራ እግራችንን እናነጥፈዋለን። ግራ እግራችን ካሜራው አቅርቦ ላይ ያሳይ ይችላል። ግራ እግራችንን እጥፍ እናደርገዋለን። ካጠፍነው በኋላ በሱ ላይ ቁጭ እንላለን። በግራ እግራችን ቁጭ እንላለን። ቀኝ እግራችንን ደግሞ እንተክለዋለን። ጣቶቹን እንተክላቸዋለን። ልክ ስጁድ ላይ ስንወርድ ጣቶቻችን ተተክለው ወደ ቅብላ እንደዞሩት አሁንም ቢቻል ጣቶቻችን ተተክለው እንዲህ ቢሆኑ ጥሩ ነው። ግን ጣቶቻችን መትከል ካልቻል እንደዚህም ሊሆን ይችላል፣ እንዲህም ሊሆን ይችላል። አሁን ይሄ አንዱ ስጁድ ወርደን የሚቀጥለው ስጁድ ከመውረዳችን በፊት ያለን አቀማመጥ ነው። እጃችንን ደግሞ ጣት ሁለት እጃችን እስከ ጉልበታችን ጫፍ እንድናስቀመጥ እንችላለን። ጉልበታችን ጋር እንዲያዝ ብናደርገውም ይቻላል። እዚህ ጋር ሆነን ደግሞ የምንለው ዝክር አለ። እዚህ ጋር ባለንበት የምንለው ዝክር አለ።